የማይረቡ የቲክቶክ ቪዲዮዎች በተወዳጁ ሙፍቲ እስማኤል ከማሻአላህ ይዘንላችሁ እንቀርባለን። አዘጋጅና አቅራቢ አብዱልዓዚዝ ዳሊ። አብራችሁን ቆዩ። Everything has moved more online. Be very responsible. I am not saying it is haram to use technology, but I am saying the way we በአሁኑ ጊዜ ብዙ ነገሮች ኦንላይን ላይ እየተለቀቁ ናቸው። በጣም ኃላፊነት ሊሰማን ይገባል። እኔ ቴክኖሎጂን መጠቀም ሐራም ነው እያልኩኝ አይደለም። ነገር ግን እኔ እያልኩ ያለሁት የአጠቃቀማችን ሁኔታ ነው ሐላል ይሁን ሐራም መሆኑን የሚወስንልን። እኔ ብዙ ችግሮች ከሰዎች ይደርሱኛል። ያ እነርሱ ሰርተው ያሳለፉት የሆነ ነገር በጣም አስደንጋጭ በሚባል መልኩ በመላው ዓለም ይሰራጭባቸዋል። እንዲያውም አንዳንዴ ከነዚህ ሰዎች ቤተሰቦቻቸው ጭምር ወሬ ይደርሰኛል። በዚህ ምክንያት ብቻ ለመሞታቸው ምክንያት ይሆናቸው። አንዳንዴ በጣም በሚያስደነግጥ መልኩ አንዴ ከተለቀቀ በኋላ በምንም መንገድ ሊያጠፉት አይቻላቸው፣ ምክንያቱም በተለያዩ መረቦች ተሰራጭቷልና። ስለዚህ እንዲህ አይነት ተግባር በምንፈጽምበት ጊዜ እና ኦንላይን ፖስት በምናደርግበት ጊዜ ራሳችንን መጠየቅ ይጠበቅብናል። አሁን ይህን እንደ ፖስትኩኝ ብሞት የምኮራበት ነገር ነውን? አላህን ወድጄ ነውን? መላእክቶችንስ ወድጄ ነውን? ሌላውስ የተቀረውን ህዝብ እኔ በምፖስተው ነገር አውቀው እንደሆን የምወደው ነኝን? ከዛም ፖስት አድርጉት። አሁን ራሳችሁን በጠየቃችሁት ጥያቄ መሰረት ካለፋችሁ ፖስት አድርጉት። እናም አላህ ፈቅዶ እርግጠኛ ከሆናችሁ አላህ ፊት ነገ መቆማችሁን ካሰባችሁና አላህን እንደምትገናኙ ካወቃችሁ ያኔ በእርግጠኝነት ያላንዳች አስገዳጅ በራሳችሁ ፍላጎት የምትፖስቱት ጥሩ ነገርን ብቻ ይሆናል። አላህ ሱብሓነሁ ወተዓላ ጉድለታችንን ይለፋል። አላህ እኛንም አብራኮቻችንን ይባርክልን። አላህ ሱብሓነሁ ወተዓላ ይርዳን። Constructive, not destructive. Remember those words. To tackle boredom, do something constructive, not destructive. ሰዎች ብዙ ጊዜ በጣም ተደብሬያለሁ፣ ምን ማድረግ ይሻለኛል ይላሉ። ወንድሞቼና እህቶቼ ድብርትን ለማሳለፍ ከፈለጋችሁ ጠቃሚ ነገርን እንጂ አውዳሚ ነገርን አትስሩ። ድብርትን ለማለፍ ከፈለጋችሁ ጠቃሚ ነገርን እንጂ አውዳሚ ነገርን አትስሩ። ከዚህ ቪዲዮ ጥሩ ትምህርት እንደተማራችሁ ተስፋ አደርጋለሁ። ሊንኩን በመጫን ሰብስክራይብ ያድርጉ። ቀጣይ ትምህርቶች በቅርቡ ይደርሳችኋል። ማሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እስካሁን አብሬያችሁ የነበርኩት አብዱልዓዚዝ ዳሊ ነበርኩ። በቀጣይ እስከምንገናኝ ቸርን ሰንብቱ።